እስኪ ለአንድ ደቂቃ አይናችሁን ጨፍኑና አስቡት። በአንድ ወቅት በኦሃዮ ግዛት በአንዲት ጠባብ ክፍል ውስጥ ያረጀ ኮምፒውተር ፊት ለፊት ተቀምጦ ለሰዓታት ላይቭ ቢገባም አንድም ሰው የማያየው አንድ ወጣት ነበረ። ህልሙ ትልቅ፣ ኪሱ ግን ባዶ ነበረ። ምናልባት በወቅቱ ይህ ልጅ ተስፋ የለውም የተባለ ሊሆን ይችላል። አሁን ግን ዛሬ ያ ወጣት በዓለም ላይ ካሉ ትልልቅ የእግር ኳስ ኮከቦች ጋር ይጫወታል። በሄደበት ሀገር ሁሉ መንገዶች ይዘጋሉ። የሀብቱም መጠን በሚሊዮን ዶላሮች ይቆጠራል። ስሙም ዳረን ዋትኪንስ ጁኒየር ይባላል። ዓለም ግን አይሾስፒድ እያለች ተጠራዋለች። ብዙዎቻችን የምናውቀው ሲጮህ ሲዘልና ሲያብድ ነው። ነገር ግን ከዚህ እብደት ጀርባ ማንም የማያውቀው እጅግ አሳዛኝና አስተማሪ የህይወት ትግል አለው። ዛሬ በኡበይድ ዶክመንተሪ ከጩኸቱ ጀርባ ያለውን እውነተኛውን የስፒድ ማንነትና የቢሊየነርነት ጉዞ በጥልቀት እንመለከታለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያረጋችሁ ቤተሰብ ይሁኑ። ቪዲዮ ከተመቻችሁ ላይክ አድርጉ። ስፒድ የተወለደው እንደ አውሮፓውያን አቆጣጠር በ2005 በሲንሲናቲ ኦሃዮ ነው። ብዙዎች ዛሬ የሚያዩትን የቅንጡ ህይወት አይተው ከልጅነቱ ጀምሮ ሀብታም ይመስላቸዋል። ግን እውነታው ፍጹም የተለየ ነው። ቤተሰቦቹ መካከለኛ ኑሮ የሚኖሩ ነበሩ። ስፒድ ራሱ በአንድ ወቅት አረጋውያንን የሚንከባከብ ተቋም ውስጥ ምግብ በማቅረብ ዝቅተኛ ደሞዝ ያገኝ ነበረ። በትምህርት ቤትም ህይወቱ ጎበዝ ተማሪ አልነበረም። ብዙ ጓደኞችም አልነበሩትም። ብቸኛ መሸሸጊያው ጨዋታ ጌሚንግ ነበረ። ገና በ11 ዓመቱ ዩቲዩብን የጀመረው ዓለምን ለመቆጣጠር አስቦ ሳይሆን ከብቸኝነት ለመውጣትና ራሱን ለመግለጽ ነበረ። ለዓመታት በቀን እስከ 10 ሰዓት NBA 2K እየተጫወተ ላይቭ ይገባ ነበረ። ግን ማንም አላየውም። አንዳንድ ቀናት 0 ተመልካች፣ አንዳንድ ቀናት ደግሞ 2 ተመልካቾች ብቻ ነበሩት። አስቡት፣ ለዓመታት ማንም ሳይሰማህ መጮህ ምን ያህል ተስፋ ያስቆርጣል። ነገር ግን ስፒድ አንድ የተለየ ነገር ነበረው፣ ጽናት። እንደ አውሮፓውያን አቆጣጠር በ2020 እስከ 21 ዓለም በኮሮና ወረርሽኝ ምክንያት ቤቷን ዘግታለች። ሰዎች መዝናናት ይፈልጉ ነበረ። ይህ ለስፒድ ወርቃማ እድል ነበረ። ስፒድ የተለየውን ጌሚንግ ጀመረ። በጨዋታ መሃልም የሚፈጥራቸው ድንገተኛ ቁጣዎች፣ እንግዳ የሆኑ የፊት ገጽታዎችና በተለይም ቶኪንግ ቢን ከተባለው የሞባይል ጨዋታ ጋር የሚያደርጋቸው አስቂ ንግግሮች በቲክቶክ ላይ እንደ እሳት ተቀጣጠሉ። ሰዎች አዲስ ነገር አዩ። የሚጮህ፣ የሚዘል፣ የማይፈራና በጣም ጉልበታም ወጣት። ብዙዎች እብድ ነው አሉት። ግን ስፒድ እብድ አልነበረም። እርሱ የኢንተርኔትን ቋንቋ ጠንቅቆ የተረዳ የመዝናኛ ሰው ነበረ። እንደ ውሻ መጮሁ፣ ሱ ማለቱና በሌሎች ዩቲዩበሮች ላይ ማሾፉ የእርሱ የንግድ ምልክት ብራንድ ሆነ። በአጭር ጊዜም ውስጥ ከሺዎች ወደ ሚሊየን ሰብስክራይበሮች ተሸጋገረ። ግን ይህ ገና ጅማሮ ነበረ። የስፒድ ታሪክ ከክርስቲያኖ ሮናልዶ ነጥሎ ማየት አይቻልም። ስፒድ ለሮናልዶ ያለው ፍቅር ከተራ አድናቂነት ያለፈ፣ አንዳንዴም ወደ አክራሪነት የተጠጋ ነው። በሰውነቱም ላይ የሮናልዶ ንቅሳት እስከ መነቀስ ደርሷል። ነገር ግን ሮናልዶን የማግኘቱ ጉዞ አልጋ ባልጋ አልነበረም። ስፒድ ጀግናውን ለማግኘት ወደ እንግሊዝ፣ ኳታርና ሳውዲ አረቢያ ተጉዟል። ነገር ግን በእያንዳንዱ ጉዞ ውድቀት ገጠመው። በተለይም በኳታር ዓለም ዋንጫ ሮናልዶ ቤንች ላይ ሲቀመጥ የስፒድ ልብ ሲሰበር በሚሊዮን የሚቆጠሩ ተመልካቾች በቀጥታ ተመልክተውታል። ነገር ግን በጁን 2023 በፖርቹጋል ምድር ታሪክ ተሰራ። የሮናልዶ መኪና ቆመ፣ ክርስቲያኖ ወረደ እና ያ ከኦሃዮ የመጣው ወጣት ህልሙን አቀፈ። ያቺ ቅጽበት ስፒድ መሬት ወድቆ ያነባበት እንባ የዓመታት ድካሙ ውጤት ነበረ። ይህ ክስተት ስፒድን ከዩቲዩበርነት ወደ ዓለም አቀፍ ተጽዕኖ ፈጣሪነት ለወጠው። ዛሬ ዳረን ዋትኪንስ ጁኒየር የ20 ዓመት ቢሊየነር ነው። በኢትዮጵያ አጠራር በዶላር ሚሊየነር ነው። የተጣራ ሀብቱም ከ15 እስከ 20 ሚሊዮን ዶላር እንደሚገመት ይነገራል።
በየወሩ ከዩቲዩብ ብቻ በመቶ ሺዎች የሚቆጠር ዶላር ያገኛል። ነገር ግን ገንዘብ ስፒድን አልቀየረውም። አሁንም ያ እብድ ልጅ ነው። የሚገርመው ነገር የሚያገኘውን ገንዘብ ለማካፈል ወደ ኋላ አይልም። በቱርክና በሶሪያ የመሬት መንቀጥቀጥ ወቅት ከ50,000 ዶላር በላይ በቀጥታ ስርጭት ለግሷል። በመንገድም ላይ የሚያገኛቸው ተራ ሰዎችንና ለተቸገሩ አድናቂዎቹ በሺዎች የሚቆጠሩ ዶላሮች ሲሰጥ ማየት የተለመደ ነው። ከጩኸቱ ጀርባ ሰዎችን የሚወድ ደግ ልብ አለው። ከነርሲንግ ሆም ሰራተኛነት እስከ ዓለም አቀፍ ኮከብነት የአይሾ ስፒድ ታሪክ ለሁላችንም አንድ ትልቅ መልእክት አለው። ማንነትህን አትደብቅ። ዓለም እንዲቀበልህ ብለህ የምትወደውን ነገር አታቁም። ስፒድ የዓለምን ያሸነፈው ራሱን በመሆን ነው። ሰዎች ይጮሃል፣ ይሳደባል፣ ያብዳል ይሉታል። እርሱ ግን በራሱ መንገድ የብዙዎችን ሕይወት ቀይሯል፣ የራሱንም ሕይወት አድኗል። ይህ የአይሾ ስፒድ ድንቅ ታሪክ ነበረ። እናንተስ ከዚህ ታሪክ ምን ተማራችሁ? ስፒድ ወደፊት ምን የሚሰራ ይመስላችኋል? ሐሳባችሁን ኮሜንት ላይ ጻፉልኝ። ይህ ዶክመንተሪ ከተመቻችሁ ላይክ በማድረግ ለሌሎች እንዲደርስ አግዙኝ። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ። እኔ ኡበይድ ነበርኩኝ። በሌላ ድንቅ ታሪክ እስክንገናኝ ድረስ ሰላም ሁኑ።